እውነቱን ለመናገር አሁን እኔ ቢዝነስ የምሰራበት የህይወት ስቴጅ አልፏል። በቃ መቀጠል አለብኝ፣ ማደግ አለብኝ። አሁን እዚህ ጋር ግን ከቢዝነስ ያለፈ ነገር እየሰራው ነው። ይሄም ይሰራል። ከዛ በኋላ በቃ ከዛ ወደ ውስጥ ነው ደግሞ የማያልቅ እድገት። እንደን ኦፍ ኮርስ ዓለም እየተቀየረ ነው። ቴክኖሎጂ ምን ከኢትዮጵያ ውጭም ደግሞ ማስባቸው ነገሮች አሉ። በኢትዮጵያ ተወስኜ የምቀርበት ምክንያት የለም። እና ገና ደግሞ ያው እንግዲህ የእናንተንም ትውልድ እናንተ ከበረታችሁ አብራችሁኝ ትጓዛላችሁ። ገና በጣም ረጅም መንገድ ስለሆነ የማስበው ገና ብዙ ህይወት ይጠብቀኛል ብዬ አስባለሁ። ያ እድሌ ከሆነ የተፈቀደልኝ መንገድ ከሆነ፣ ካልሆነ ደግሞ ነገም ከቆመ ደግሞ ምንም አይደለም፣ መቀበል ነው። ግን እንዳልኩህ ነው እንደ ዩ ጎ ዳውን ሹቲንግ አላለ እጅ አትሰጥም። ፐርሰናል በቃ ይሄ አሁን ወርቃማ ጊዜ ነው። ኦንላይን ኢንትረስት የሚያደርጋቸውን ነገር ራሳቸውን እንዴት እንትን እንደሚሉ የመከራ ጊዜ እንዴት እንደሚታለፍ ማንበብ። አሁን የምልህን ራሳቸውን መገንባት። መጾም ማከለከለው፣ ስፖርት መስራት ማከለከለው፣ ኦንላይን ገብቶ ማንበብ። ይሄ ሁሉ ሀብት ነው የምትገነባው፣ መሰረት ነው የምትገነባው። ሁናቴዎች ሲቀየሩ በቃ በጣም በተቻለ መጠን ሌላ ሀገር እንደዚህ ወጣት ምንድን ነው የሚሰራው ምናምን በትንሹ የሆነ ነገር መጀመር ካለብህ አለመናቅ። በቃ አቅም በፈቀደው የሆነ ነገር ወጥቶ መግባት፣ ከትንሽ ጀምሮ መገንባት። አንድ ፎርሙላ የለም። ሁሉም እንደ አካባቢው እንደ ሁናቴው ምን ይለያያል። እና በቃ የሆነ ሌላ ቢቀር ስፖርት መስራት እንቅስቃሴ ህይወቱን ይቀይረዋል። እሱን የሚከለክለው የለም ምናምን ነገርና አቅም የፈቀደውን ነገር ትልቁ ነገር እንደ ሰውኛ ምንድነው ህይወት ውስጥ ትርጉሙ? we're emotional beings። ሁሉ ነገር ስለ ኢሞሽን ነው። አንድ ነገር ለምንድን ነው ደስ እንዲለን? ገንዘብ ለምን ደስ እንዲለን? ምግብ ለምን? ለሰርቫይቨል። ምን ዝም ብለህ ቁጭ ብለህ ያለምንም መደሰት ትችላለህ። ሜዲቴት ማድረግ፣ ራስን ማወቅ፣ በቃ ያንን ተለማምደህ አንብበህ ስለሱ አውቀህ ምናምን ነው የምታደርገውና እንዳልኩ ነው ይሄ we're in a storm። ስቶርሙን ማሳለፍ ያስፈልጋል። እዛ መሃል ግን ራስን መገንባት አለ። ለሚመጣው ቀን ራስን ዝግጁ አድርጎ እውቀት ገንብቶ ራስን ገንብቶ ከሁሉ ነገር በላይ ደግሞ በቃ እነዚህን ነገሮች በማድረግ ወቅቱን በመረዳት ካሁን ካለው ነገር ወጥቶ ኦኬ ይሄ የሚያልፍ ነገር ነው፣ እስከዛ ቆይ እብዳልሁን አትሊስት ማድረግ የምችለውን ራሴ ላይ ኢንቨስት ላርግ። ውጭ ብቻ አይደለም። ከሆነ እኮ አንድ ሰው እንዳልኩ ነው። እኔ አሁን የሆነ ሞነስተሪ ገብቼ 1 ዓመት ብቀመጥ ምንም ማቴሪያል ነገር ሳይኖር እየጾምኩ ምን እያልኩ ምናምን ሜዲቴት እያደረኩ እሱ ገንዘብ ይጠይቃል? አይጠይቅም። ከዛ ውስጥ ደግሞ የተሻለ ሰው ሆኜ ነው የምወጣው። ፍሬምወርካችንን ማድረግ ሰክሰስ not now not today redefine your success። እንደውም the more ይሄ የውጭ ነገር I want ምናምን የሚለውን ነገር ስታጠፋ በቃ ፕሬሸር ይጠፋል። you get inner peace ምናምን ሰፊ ቶፒክ ነው። ለሁሉም አይሰራም። ወደ ውስጥ ራሱን የቻለ ትልቅ ዓለም አለ። እውነተኛ ማንነታችን እዛ ውስጥ ነው። ሰላማችን፣ ደስታችን እዛ ውስጥ ነው። እሱን አመለካከታችን ብናስተካክል ዛሬ በቃ ነገርኩህ። የእስር ቤት ማዕከላዊ በቃ ከ20 ምናምን ሰው ጋር እየተኛው ምናምን በቃ ብዙ ነገር እያየው አሁን ያለኝ ስሜት ውስጥ ነኝ ያለሁት። አሁን እንደውም እንዲህ አወራለሁ፣ አስተምራለሁ፣ ምን እላለሁ። እስር ቤት ሁሉም እኩል ነው። ገንዘብ የለም፣ ማረግ የለም፣ ምን የለም። የት ነው? ሁሉ ነገር ውስጥ ነው። ከውጭ የምትፈልገው ነገር ሁሉ ውስጥህን ለማስተካከል ነው። እሱ እጅህ ላይ ነው። ደስታህ እጅህ ላይ ነው። ሁሉም የምክረው ለጊዜው ይሄ ነው። ደስታ ብቻ ሲሆን ራስን ገንባ። ያ ሁሉ ውጭ ወጥተህ ሮጠህ ቢዝነሱ ምን መጣ? ምን ለማግኘት? ሰላምና ደስታ እጅህ ላይ አለ። ዛሬ ደግሞ ያለህበት ላይፍ ስቴጅ ኦኬ። አንተ ራስህ እስከሆንክ ሌላ ሰው ኃላፊነትህ ትዳር፣ ልጅ ከሌለህ ቅድም የማወራህ ነገር 100% ዱወብል። ግን ኦኬ ኖት ኢምፖሲብል፣ ኮምፕሊኬት ያደርገዋል። አሁን የሌላ ሰው ህይወት ያንተ ኃላፊነት ላይ ሲኖር አሁን ፕሬሸር አለ። ለራስህ መንገድ ላይ ማደር ትችላለህ። ፖይንቱ
ቅድምም በቢዝነስ ያነሳሁት ነው። መሆን የሌለብህ ሁናቴ ውስጥ ራስህን ቀድመህም አትክተት። ሜቢ ኖት ኖት ቢ ሶሻሊ አክሰፕተብል ያለው አሁን በአሁኑ ጊዜ ልጅ ወልዶ ማሳደግ ማለት በሁሉ መልኩ ምን አይነት ፈተና እንደሆነ ይገባኛል። ከገንዘቡ፣ ከጊዜው፣ ከልጆች ምን እንድ ከዛ ደግሞ ካለው ሁሉ ነገር አንተ ይሄንን ሰፖርት የማድረግ ኃላፊነት ካለብህ አይ ፊል ሶሪ ፎር ዩ። ከባድ ነው። ለምን አሁን የምለው ነገር እንዳለ ሆኖ ራስን መግዛት ምን ማለት ግን እንደ ሰው አሁን ልጅህ፣ ቤተሰብህ ምናምን መርዳት ኖሮብህ መርዳት ሲያቅትህ ያ ከባድ ነው። እነሱንም እንደዚህ አድርጉ ብለህ ልትላቸው አትችልም። እንደዚህ አይነት ሁናቴ ላይ ላሉ ሰዎች I really have empathy። ግን እንደዛም ሆኖ at the end of the day በሽታ ካልመጣ በልቶ መኖር እስከተቻለ ሁሉም ያልፋል። ቤተሰብም ጋር ሆነ ልጅም ጋር ሆነ ሁሉም በብዙ ይፈተናል። so much harder ቤተሰብ ይዘህ ግን የምለው ነገር አሁንም እንደዛ ነው። ቤተሰብህንም እዛው ጉዞ ውስጥ መክተት አለብህ። ያ ማለት እኮ በቃ ህይወትን ተቆጣጠርካት። ብዙ ጊዜ ጭንቀት እኮ በቃ የምንመኘው የምንፈልገው ነገር ነው። ያን ላይ መጠንቀቅ ለምን ይቻላል አይቻልም። ግን ነምበር 1 እኔን ልፈልግ፣ ቅድም ያልኩትን ነገር እናርግ፣ ሌላው ቦታውን ይዘ ቀላል አይደለም። አሁን ሳወራው ግን እኔ እንግዲህ እድሜ ልኬን ወስዶብኝ እዛ ደርሻለሁ። ያንን ጉዞ መጀመርና ያንን ጉዞ መታገልና በቃ ኤርሚያስን አልፈዋለሁ ብሎ መታገል፣ ያንን ሙከራ ላርግ ማለት በቃ that's the reward and በቃ መንገድ ገባህ ማለት ነው። አንዱ ትልቁ አሁን ያለንበት ውጤት a whole country under psychological stress። yes ወጣቱ not just here globally የኛ ደግሞ የባሰበት suicides, depression. it's sad። ለነሱ somehow ይሄንን ነው እንትን ማድረግ ይፈል ትልቁ ነገር ያልፋል። ያንን እንደምንም ማሳለፍ ነው። ከዛ ጥሩ ቀን ይመጣል። ሁሌ በቃ ህይወት ውስጥ ያለ ነው። ስትኖር የሚገባህ ነገር ነው። ኦኬ የንጉሱ ጊዜ የረረ ደርግ ጊዜ የነበረው በታሪክ ታውቁታላችሁ። ያ ጨለማ ዘመን ያ ሁሉ ያለቀ ወጣት ተረሩ ቤተሰብ ልጁን ለማውጣት የነበረው አቢዩስ ምን ማንም ያን ጊዜ በቃ ወድቆ የቀሩ ራሱን እንዳያረገ ያ ሁሉ አለፈ። ሌላ ጊዜ መጣ፣ ያም አለፈ። ዓለም ላይ በሙሉ ጦርነት ይመጣል፣ ረሃብ በቃ ያልፋል። እና እዚህ መሃል አለመጥፋት ነው። እንደምንም ራስን ቅድም እንዳልኩት ተስፋ ትልቅ ነገር ነው። ይለወጣል፣ ሌላ ቀን ይመጣል ማለት ተስፋ አለ። ያንን ማሰብ ካቃተህ ያኔ ነው ሰው ራሱን የሚያጠፋው፣ ዲፕሬሽን የሚገባው። ለምን ጫካ ውስጥ ሆኖ ጨለማው ነው የሚታየው፣ ከላይ እኮ ሌላ ብዙ ነገር እንዳለ፣ ሁሉ ነገር እንደሚያልፍ ያን ግንዛቤ መያዝ ከቻለን የሆነ አንድ ምሰሶ ይሰጥሃል። not to get lost, not to get depressed. not simple ዝም ብሎ የኢሞሽን የፊዚካል ነገርም አለ እዛ ላይ really people should do some work። ይሄ የወጣቱ ሳይኮሎጂ ላይ እንደዚህ የሺዎች ላይ